አንቺ የመርካቶ ሴት ሆይ ሱ አረ መቤት ያው ይሄኛው ዓለም አቀፍ ነው የሚባል ያው ያ ዓለም በሙሉ የሚከታተለው ስትዲም ስለነበር አብዛኛው ሰው አንቺን ትችት ያደርግብሽ ነው። እኔ ግን ጀግና መቼም ጉራጌ መሆን አለብሽ። መቤቴን የፈለገ ሰው ወርቅ አንጥፎ ሊያሻግረው ይችላል። ወርቅ ዳይመንድ የፈለገ አብሬ ስጦታ ሊሰጠው ጊፍት ይችላል። በዚህ አጋጣሚ እንግሊዝኛ መልበድ እንዳለብኝ እያስተዋልኩ እና ጀግና ነጋዴ ያገኘውን እድል መጠቀም የትኛውም ሰው ቢሆን እድል መጠቀም አለበት። አንቺ ግን እመቤቴ ኮርቼብሻል። እንያስ ወይ ጀግና እያልኩኝ ሰው ወረኛ እንኳን ተጠቀምሽበት አጋጣሚ እንኳን ከስነ ጥበብ ቢመጣኔም የ3000 ቀን ወይ እኔ 30000 ነበር። አዎ እድሉን እንክት አድርጎ መጠቀም ነው እንዴ ጀግና ነሽ ማለት ለገውን በሊያ ሁሉ የራሱ አስተያየት የራሱ አመለካከት ነው ያለው። እኔም የራሴ አስተያየት የራሴ አመለካከት እኔ በጣም ብዙ ጊዜ እንትን ነው ይሄ ማቹርድ በሆነ ወይ ነው ማሰብ እማቤቴ ደስ ብለሽኛልና አካውንትሽ ኖሮ አበሽ ሜንሽን ባረኩሽ። የእንግሊዘኛ አጠቃቀሜ ይቅርታ አድርጉልኝ። አሁን በኋላ እንግሊዘኛ አሰለክ እንደሆነ ተረድቻለሁ ማለት ነው። ግን ያው የጀግና ልጅ የዛኩሩ የጉራጌዋ ትወጀለሽ በዚህ እማቤቴ ያው መርካቶ በጣም ድራሰው የዛኩሩ ፈንጠዚያ ነው በጣም ብዙ አሁን አዶናይ ኢትዮጵያ አሹ ስፒድ ኢትዮጵያ ሀስቴት ቶሚ በጣም ብዙ የሁሉም ነገር አሪፍ ውበት እንዲኖረው አድርገውታልና ቆንጆ ነገር ነው። ግን ያንቺ ነገር ቅንጭላቴ ላይ ተቀርጸዋል። እኔ ብዙ ጊዜ ያው ቲክቶክ ሰራ ወይ ደቂቃ በዛ እንጂ ወይኔ ባውራ ዩቲዩብ ላይ ብቻ ወይኔ ቲናማኒ ሰራ ነው አይጉራጌ የቅንጭላት ሰው የቢዝነስ ሰው እድል በደንብ አድርጎ ነው የሚጠቅ